እህቴ ገንዘብ ላኪ የሚል ስልክ ሲመጣብሽ ልብሽ በጭንቀት ይመታል። ለራስሽ መኖር ፈልገሽ ግን ደግሞ ቤተሰብ መርዳት ግዴታዬ ነው የሚል ጫና ውስጥ ወድቀሻል። አይዞሽ፣ ዛሬ ስለ ገንዘብ ብቻ ሳይሆን ስለ አእምሮሽ ጤና ጭምር ነው የምንነጋገረው። ቤተሰብሽንም እየረዳሽ ራስሽንም የምታቆሚበት ብልህ መንገድ ይዤልሽ መጥቻለሁ። እህቴ ሆይ ቤተሰብሽ አንቺን እንደ ሰው ከመቁጠር አልፎ እንደ ባንክ ደብተር እየቆጠረሽ ከሆነ አሁኑኑ መንቃት አለብሽ። ቤተሰብ ፍቅርና እርዳታ ምንጊዜም ቢሆን ገደብ ሊኖረው ያስፈልጋል። ሰላም በዓለም ዙሪያ ያላችሁ ኢትዮጵያውያን እንደምን አላችሁ? እኔ ዶክተር ዝናሽ ብዙ ነኝ። እንኳን ወደ እውነት ድምፅ የዩቲዩብ ቻናል በሰላም መጣችሁ። ከችግሩን ጀምር። እንደተለመደው በጥናት የተደገፈ እውነተኛ መረጃ ነው ይዤላችሁ የምመጣው። ችግሩም በጥናት የተደገፈ ነው፣ መፍትሄውም ደግሞ ሳይንሳዊ መፍትሄ ነው። ስለዚህ ከችግሩን ጀምር። የዓለም ጤና ድርጅት WHO ወይም ደግሞ ወርልድ ሄልዝ ኦርጋናይዜሽን የምንለው ባወጣው መረጃ መሰረት ስደት ላይ ያሉ ሰራተኞች ወይም ደግሞ እህቶቻችን ለጭንቀትና ለድብርት ከሚጋለጡባቸው ምክንያቶች 88% የሚሆነው ከቤተሰብ የሚመጣ የገንዘብ ላኪ ጫና ነው ይላል። ገንዘብ አምጪ፣ ገንዘብ ላኪ አትልኪም እንዴ? እህቴ ሆይ ቤተሰብሽ አንቺን እንደ ሰው ከመቁጠር አልፎ እንደ ባንክ ደብተር እየቆጠረሽ ከሆነ አሁኑኑ መንቃት አለብሽ። ቤተሰቦችሽ እንደ ልጅ፣ እህቶችሽ፣ ወንድሞችሽ እንደ እህትና እንደ ወንድም፣ ባለቤትሽ የተደራገረሽ የፍቅር ጓደኛሽ ከሆነም ደግሞ እንደዚሁ እንደ ሰው እንደ ቅርብ ሰው ሊያዝንልሽ ሊቆረቆርልሽ ይገባል እንጂ እንደ ባንክ ደብተር እንዲቆጥርሽ አትፍቀጅለት። እንደ ባንክ ደብተር እንዲቆጥርሽ ከፈቀድሽ መጨረሻሽ የስነ ልቦና መታወክ ነው የሚሆነው። ፍቅርና እርዳታ ምንጊዜም ቢሆን ገደብ ሊኖረው ያስፈልጋል። መጀመሪያ አንድ ሰው እራሱ ቆሞ መሄድ ከቻለ ብቻ ነው ለሌላ ሰው መትረፍ የሚችለው ነው። መቼም ቢሆን ሰዎች ሰተን መጨረሻ ላይ አይሆንም ያልንቀን ጸብ መምጣቱ እንደሆነ የማይቀር ጉዳይ ነው። ስለዚህ ጤናሽን ጠብቂ፣ አእምሮሽን ጠብቂ። ለቤተሰቦችሽ አታድርጊ የሚል እኔ መቼም ብያለቅም፣ አሁንም አይደለም ወደፊትም አይደለም። ነገር ግን የምታደርጊላቸውን ነገር እህቶችሽ ወንድሞችሽ ከሆኑ የሚማሩ ከሆነ በተለይ ለእህትና ለወንድምሽ መርዳት ያለብሽ የሚማሩ ከሆነ ያንቺ በታች ከሆኑ እስከሚማሩ ድረስ ትደግፊያቸዋለሽ። ምክንያቱም ታላቅ ነሽ፣ የታላቅነት ኃላፊነት ስለሚኖርብሽ ነው። አንድ ነገር መገንዘብ አለብሽ። ሰፈር ውስጥ ሲዞር ለሚውል ምንም ዓላማ ለሌለው ስራ መስራት ለማይፈልግ ወንድምሽ የምትለኪው ገንዘብ ኪሳራ ነው። ወንድምሽንም ፓራላይዝ እያደረግሽው ነው። ወንድምሽን ሽባ እያደረግሽው ነው። ወንድምሽ ስራ እንዳይሰራ፣ ወንድምሽ አቅም እንዳለው እንዳያውቅ እያደረግሽው ነው። አንቺም ትጎጃለሽ፣ ወንድምሽም ይጎዳል። እህትሽም ብትሆን እንደዛው። አሁን ብዙ ጊዜ እየታዘብኩት ያለሁት ነገር እህቶች ወንድሞች አንድ ታላቅ እህት ካለቻቸው ትምህርት መማር ደስ አይላቸውም። ከየትም ብላ፣ ይሄ በነገራችን ላይ ለእነሱም ጉዳት ለአንቺም ጉዳት ነው። ከየትም ብለሽ ከየትም አምጥተሽ ራስሽን ጥለሽ ራስሽን ጎድተሽ በምትልኪላቸው ገንዘብ እህትሽም አንቺን ተከትላ መሄድ ትፈልጋለች። ትምህርት መማር አትፈልግም፣ ወይ ደግሞ ያንቺን እጅ እየጠበቀች መቀመጥ ትፈልጋለች። ስለዚህ ህመምሽ ህመሜ ነው ካላልሽ በስተቀር ማንም አይረዳሽም። የዛሬው ቪዲዮ ዋናው ዓላማ ለቤተሰብሽ አይሆንም ማለት ጀምሪ። ለቤተሰብሽ የለኝም ማለት ጀምሪ። ይሄ ማለት ሙሉ በሙሉ ታያቸው፣ ከልካያቸው፣ አትስጫቸው፣ ከዚህ በኋላ ቤተሰቦችሽን መርዳት የለብሽም እያልኩኝ አይደለም። እንዴት እንደሆነ በደንብ እናያለን። የ50-30-20 መርህን የገንዘብ አያያዝ መርህን በደንብ አብራርቼ ቪዲዮ ሰርቻለሁ። ያንን ቪዲዮ ተመልሳችሁ እንድታዩት እየጠቆምኩኝ፣ ዛሬ ግን መፍትሄው ምንድን ነው? ቤተሰብን አይሆንም በይ ስል እንግዲህ ቀለል አድርጌ በቃ አይሆንም አለክ እንዳያቸው ምናምን እያልኩ አይደለም። ምክንያቱም ኢትዮጵያዊ ስለሆንኩኝ የኢትዮጵያን ባህል አውቀዋለሁ። ስናድግ ቤተሰቦቻችንን ፈርተን አክብረን ነው የምናድገው። ስለዚህ ራሳችንን እንጎዳለን፣ ራሳችን መስዋዕትነት እንከፍላለን እንጂ ቤተሰቦቻችንን ማስቀየም አንፈልግም። ነገር ግን በኋላ ወድቀሽ የሚያነሳሽ ስታጪ በራስሽ ከማዘን እንዲህ ባደረግኩ ነበር እኮ ብለሽ ከምትቆጪ ካለፈ በኋላ ያለፈ ነገር አለፈ። ስለዚህ ባለፈው ከመጸጸት የወደፊትን ማስተካከል የተሻለ ነው የሚሆነው። ስለዚህ እህቴ ዛሬ ይሄን ቪዲዮ ያየሽ እህቴ ዛሬውኑ ወስኝ፣ አረፈደም ትደርሻለሽ። ስለዚህ መፍትሄው ምንድን ነው? የ50-20-30 መርህን ለቤተሰብ ማሳመን ይጠበቅብሻል። እንዴት እናሳምን?
አንደኛ ጤናማ ድንበር ማበጀት አለብሽ። ማንም ሰው መጥቶ እንደፈለገ የሚጎትትሽ ወደዛ የሚያረግሽ ወደዚህ የሚያረግሽ ለራሱ ጥቅም ብቻ ለራሱ ዓላማ ብቻ እሱ ለሚፈልገው ወይ ደግሞ እነሱ ለሚፈልጉት ብቻ የተፈጠርሽ አድርጎ እስከሚያስቡ ድረስ እንደሚፈልጉት ሲያደርጉሽ አትፍቀጅላቸው። ቤተሰብም ቢሆን እኛ በምናውቀው እንግዲህ ባደግንበት ባህል ቤተሰብ ለልጆቹ ዋጋ ይከፍላል። አሁን እየተቀየረ የመጣው ባህል እኔ እውነት ለመናገር ኢትዮጵያ ውስጥ እንደዚህ ነበር እንዴ ብዬ ራሴን እስከምጠይቅ ድረስ ነው። ምክንያቱም እኛ የምናውቀው ቤተሰብ ልጆቹ በተለይ ሴት ልጅ ስትሆን በተለይ በፊት ትምህርት በደንብ ባልተስፋፋበት ጊዜ ቶሎ አድጋ ለአቅመ ሔዋን ደረሰች፣ በቃ ሽማግሌዎች መጡ፣ ትዳር መሰረተች፣ ጎጆ ቀለሰች፣ አደገች፣ አያት አደረገች ሲባል ነው የምናውቀው። አሁን ግን ተቀይሮ በጥናት ያገኙትን መረጃ ነው ማካፈላችሁ። ቤተሰቦቻቸው ልጆቻቸውን ልከው በተለይ ሴት ልጆቻቸውን ልከው የነሱ መጠቀሚያ ለማድረግ ነው የሚቸኩሉት። በጣም ይሄንን እንግዲህ በጥናት የተረጋገጠ ነው ብያችኋለሁ። የኔን ባናጠናም ራሱ በየጎረቤቶቻችን የምናየው ነው። ስለዚህ አንዷን ልጃቸውን ከላኩ ሁለተኛዋን ለመላክ ነው የሚጓጉት። ይሄ ለምንድን ነው? በአንቺ ጉልበት በአንቺ መስዋዕትነት ቤተሰቦችሽ መኖር ለምደውታል፣ ወይ ደግሞ አንቺም ራስሽ እንደዛ እንዲሆን አድርገሻል፣ አስተዋጽኦ አበርክተሻል ማለት ነው። ስለዚህ ጤናማ ድንበር ማበጀት አለብሽ። ባውንደሪ የምንለውን በደንብ ቀይ መስመር፣ በቃ የማይታለፍ ቀይ መስመር ለራስሽ ማስመር አለብሽ። ለቤተሰቦችሽ ብቻ አይደለም፣ ለጓደኛሽ፣ የትዳር አጋር ሊሆን ይችላል። ደግሞ አፋታችን እንዳትሉ፣ የትዳር አጋርን በተመለከተ ሌላ ቪዲዮ እሰራለሁ። የፍቅር ጓደኛ ሊሆን ይችላል እና ማንኛውም የቅርብ ሰው እህት፣ ወንድም ሊሆን ይችላል። ከራስ በላይ ንፋስ ይባላል እና ስለ ራስን መውደድም ሌላ ቪዲዮ እሰራለሁ። ስለዚህ አይሆንም ማለት ካልጀመርሽ አስቸጋሪ ነው የሚሆነው። የምልከው የደሞዜን 50% ነው ባያቸው። በቃ ይህ ጨካኝነት አይደለም። ይሄ እንደውም ለዘላቂ ህልምሽ ማሰብ ነው። ለአንቺ ብቻ አይደለም ለቤተሰቦችሽም ጭምር። ምክንያቱም ሰርተሽ አቅምሽ ሲደክም ወደ ቤተሰብ መመለስሽ አይቀርም። የዛኔ ደግሞ ባዶ እጅሽን ስትሆኚ ዞሮ እነሱም መቼስ እንደ ቤተሰብ የሚያስብ አካል ካለ የእነሱም ችግር ነው የሚሆነው። ስለዚህ ያ እንዳይሆን ራሴንም እናንተንም ማቆም ነው ያለብኝ ብለሽ ንገሪያቸው። ሁለተኛው አይሆንም የማለት ጥበብ። አይሆንም በይ። አይሆንም በቃ ለምሳሌ 50% የቤተሰብሽ ነው። 500 ብር ከሆነ የእነሱ ድርሻ 1000 ብር ከሆነ ያለሽ 500 ብር ከሆነ የምትሰጫቸው፣ አይ 600 ብር አድርጊብን፣ እንደዚህ አድርጊልን፣ እንደዚህ እኮ ሆኖ ነው። አይ እኔ የለኝም፣ በቃ የለኝም። ከዛ ሰርተሽ ወደ ሀገርሽ መመለስ ትፈልጊያለሽ። ብዙ ጊዜ እኔ ደክሞኛል እመለሳለሁ ስትል አንድ እህት አይ አትመለሽም የሚለው ቤተሰብ ነው። እንግዲህ ቤተሰብ ብዙ አካላትን ይይዛል። እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት ሊሆን ይችላል፣ ወይ ደግሞ የትዳር አጋር ሊሆን ይችላል፣ ወይ ምናምን እና እኔ ነይ በቃ ካልመጣሽ የሚሉት ብዙ ጊዜ ልጆች ናቸው እንጂ ሌላው አካል የትዳር አጋርን ጨምሮ ሁሉንም ማለት አይደለም። አይ ስሪ፣ ትንሽ ሰርተሽ ትመጫለሽ የሚል ነው። እኔ በጥናት የተደገፈና በአካልም ከማውቃቸው ነው ማነሳቸው ነጥቦች ሁሉ እና ትንሽ ሰርተሽ ትመጫለሽ፣ አይ ለምን ቸኮልሽ እኮ ምናምን። ልክ ቤቷ ስትገባ አትሄጂም እንዴ? መች ነው የምትሄጂው? 1 ሳምንት ስትቀምጥ 2 ሳምንት ሲሆነ እንዴ አትሄጂም እንዴ? አልሄድም በይ፣ አልሄድም በቃ ላለመሄድ ከሆነ የመጣሽው አይ እኔ አልሄድም እኮ ከዚህ በኋላ በቃ አገሬ ልሰራ ነው የመጣሁት፣ ልኖር እኮ ነው የመጣሁት፣ ከዚህ በኋላ እኮ አልሄድም በያቸው። ከዛ በኋላ የራስሽን ኑሮ መኖር ጀምሪ። የ50-30 የገንዘብ መርህ አንቺን በደንብ ነው የሚያቆምሽ። አልሄድም እና ምን ልትሰሪ ነው? እዚሁ ሀገሬ ላይ እሰራለሁ። በምንሽ? አለኝ ገንዘብ። መጀመሪያ 30% ያለው የቁጠባ ገንዘብ አለሽ። ስለዚህ በሱ ሀገርሽ ቁጭ ብለሽ ኑሮሽን ህይወትሽን መስርተሽ መኖር ትችያለሽ ማለት ነው። የምትፈልጊውን አይነት ህይወት እንድትኖሪ ያደርግሻል። ስለዚህ አይሆንም በይ። ከአቅምሽ በላይ ጥያቄ ሲመጣብሽ መቼም ቢሆን አይሆንም ማለት ዛሬውኑ መጀመር መቻል አለብሽ። ዛሬ አይሆንም ካላልሽ ነገ ሀገርሽ ስትገቢ የምትረጂ ሳይሆን የምትረጂ ነው የምትሆኝ። እኔ በጣም አንድ ልቤን የነካችው ልጅ አለች። መቼም የማረሳት ታሪኩን ከሰማሁት እውነት ለመናገር ወደ 6-7 ዓመት ይሆናል። ሶሻል ሚዲያ ላይ ነው የሰማሁት። ረጅም ሀገር አረብ ሀገር ሰርታ መታ ስትመለስ የሆነ ያገኘችው ሰው ጓደኛ ነኝ የትዳር አጋር ነኝ ያለ ሰው ግማሹን ቤተሰቦቿ ግማሹን እሱ ገንዘቧን ይወስዳሉ። ከዛ ሰው ትወልዳለች። ከወለደች በኋላ ጥሏት ይሄዳል እና ጥሏት ከሄደ በኋላ ልጇን ወተት መግዣ አታ፣ ልጇን ለራሷም ለልጇን ምግብ አታ፣ ደጄ ሰላም ኦርቶዶክሳውያን ታውቁታላችሁ ደጄ ሰላም ምን እንደሆነ፣ ቤተክርስቲያን ውስጥ ምግብ ለምኜ ለመብላት ብቻ ስል ደጄ ሰላም ሄድ ነበር ያለች እህት ሰምቻለሁ። መጨረሻ አይሆንም ካላልሽ ያንቺን መጨረሻ
እንደዚህ ነው የሚሆነው የምትበይው እስከምታጭ ድረስ። አንዲት እህቴ ደግሞ በጆሮዬ ለእኔ ለራሴ ነገረችኝ። በቅርብ የማውቃት እህቴ ቤተሰቦቿን ረጅም ዓመት ስትረዳ ኖራ መጨረሻ ላይ ወደ ሀገር ስትመለስ በአጋጣሚ ተመልሳ መሄድም አንዳንድ ነገሮች አልተመቻቹላትም ነበርና የምበላው አጥቼ ያለችኝ እናት አላት፣ እህት አላት፣ ወንድም አላት። ለነሱ ነው የኖረችው። እህቷን ሁሉ ወስዳት እዛ ሰርታ መታ ምናምን ነው። ታሪኩ ረጅም ስለሆነ ላሳጥረው እና ስትመለስ ግን ምንድነው የሆነው? እምበላው አጥቼ ያለችኝ፣ እርቦኝ ሁሉም ፊት ሲነሱኝ እናቴን እንዴት ለምንድነው እንደዚህ የሚያደርጉኝ እንደዚህ ብዬ ስላት የልጆቼን ጦስ ውሰጂ አለችኝ አለች። እና እንደዛ ስትለኝ ወጥቼ መንገድ ላይ ስሄድ አደርኩኝ። ማደሪያ አታ ማለት ሆቴል እንኳን አንድ ቀን እንኳን ሆቴል የምታደርበት ቤተሰብ አንድ ቀን የሚያሳድር ኢትዮጵያ ውስጥ ናት እቺ ልጅ። ስለዚህ የልጆቼን ጦስ ውሰጂ ስትለኝ እናቴ በዛው ወጥቼ መንገድ ላይ ስሄድ አደርኩ። ከዛ እንደምንም ብዬ የትም ማለት ያው በብዙ ችግር ተመልሳ ወደዛ ሄደች ማለት እና ይሄ ከምንድን ነው የሚመጣው? አይሆንም ማለት ካለመቻል ነው የሚመጣው። አይሆንም ማለት መቻል አለብን። አይሆንም ካላል ከባድ ችግር ነው የምናመጣው። ያለንን ሁሉ ከሰጠን እድሜያችንን እዛው ዘላለም ቤተሰብ ለመርዳት ከጨረስን መጨረሻ ላይ ዞሮ ዞሮ ወደኛ ነው የሚመጣው ማለት ነው። ሌላኛው ያቺን 20% ጠብቂያት። 20% የ20%ቷ ፋይዳ ትልቅ ነው። ምክንያቱም በምንም ተአምር የኢንቨስትመንትሽን 30% ወይም ደግሞ የቁጠባሽን 30% እንዳትነኪ የምትረዳሽ የምትጠብቅሽ እቺ 20% ናት። ወደ ሀገር ቤት ስትመጪ ለሚጠይቁሽ ለቤተሰቦችሽ አንቺም ባዶ እጄን እንላለን አይደለ? ኢትዮጵያውያን ስለሆነ ባዶ እጄን ብለሽ እንዳትሳቀቂ የምትረዳሽ እቺ 20% ናት። ከሷ ላይ ያጠራቀምሻትን መተሽ ወደ ሀገር ቤት ስትመለሽ ለሚያስፈልጋቸው ሰዎች ያስፈልጋቸዋል የምትይውን ነገር ገዝተሽ ለመምጣት ትበቃሻለች ማለት ነው። እንግዲህ እህቴ ወይ አንቺ የገንዘብ ማሽን አይደለሽም። እንደ ማንኛውም ሰው ነሽ። በዛ ላይ ሴት ልጅ ነሽ። ለሴት ልጅ ደግሞ የምታገባበት የምትወልድበት ፈጣሪ ሲፈጥረን ጊዜ ያለው። ስለዚህ ረጅሙን እድሜሽን በስደት ጨርሰሽ ስትመጪ ብቸኛ ባይታወር መሆን የለብሽም። ስለዚህ ራስሽን መውደድ መጀመር አለብሽ። ራስ ወዳድ ሁኚ አይደለም፣ ራስሽን ውደጂ ነው ያልኩት። ራስሽን ስትወጂ ነው ሌሎችንም መርዳት ሌሎችንም መውደድ የምትችይው። በሚቀጥለው ቪዲዮ ገንዘቤን የት ላስቀምጥ፣ የቱን ገንዘብ 30%ቱን ገንዘብ የት ላስቀምጥ የሚለውን ይዤላችሁ እመጣለሁ። እንግዲህ እንደዚህ አይነት ቁም ነገር አዘል የሆኑ ለህይወታችሁ የሚጠቅሙ ቪዲዮዎችን ወደፊትም በተከታታይነት ስለምሰራ የእውነት ድምፅ ዩቲዩብ ቻናልን ሰብስክራይብ በማድረግ እንዲሁም ደግሞ የቲክቶክ ገጻችንን፣ የቴሌግራም ቻናላችንን እንዲሁም የዋትሳፕ ፔጃችንን ሁሉ ፎሎ በማድረግ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየኩ ይህንን ቪዲዮ ደግሞ ጥሩ ሆኖ ካገኛችሁት ላይክ በማድረግ ሀሳባችሁን ኮሜንት ላይ በማስፈር እንዲሁም ደግሞ ለሌሎች ይጠቅማቸዋል ለምትሏቸው እህቶች በማጋራት አብራችሁኝ እንድትሆኑ እየጠየቁ አንድ ወሳኝ ጥያቄ ልጠይቃችሁ። ሁላችሁም በተለይ ስደት ላይ ያላችሁ እህቶቼ ይህንን በአስተያየት መስጫው ላይ እንድትመልሱልኝ እፈልጋለሁ። ይህንን ጥያቄ ቤተሰቦችሽ ገንዘብ ላኪ ብለውሽ የለኝም ለማለት የጨነቀሽ ጊዜ አለ? ወይም ደግሞ ደፍረሽ የለኝም ያልሽበት ጊዜ አለ? ከዛስ ምን ተፈጠረ? ሀሳባችሁን ጻፉልኝ።